ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም እያወቀ አንዲት ዲርሃምን ብትሆንም እንኳን የአራጣና የወለድን ገንዘብ የበላ ሰው 36 ዝሙት በላይ እንደፈጸመ ሰው ነው አሉ። ከዚህ የከፋው ልንገራችሁ፣ የሪባ ትንሹ አሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ትንሹ እናቱን በዝሙት እንደመገናኘት ነው አሉ። ሪባና ዝሙት የሰፈነበት ትውልድ የአላሁ ስብሓነሁ ወተዓላ ቅጣት በላዩ ላይ እውነት ይሆንበታል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ማ ظهر الربا والزنا في قرية በአንዲት መንደር ላይ ሪባና ዚና ይፋ አይሆንም ኢላ عمهم الله بعذاب አላሁ ስብሓነሁ ወተዓላ በቅጣት ቢከባቸው እንጂ አሉ። በስም አሳምረን በትንተና አበጅተን አራጣና ወለድን የተለየ ቴክኒካል ስም እየሰጠን ወደ ኪሳችን ወደ ልጆቻችን ሆድ የከተትነው ይዞብን የመጣው ውርደትና መከራን ብቻ ነው እያልኩ ያለሁት። በፍጹም በሐላል የተገኘ ከስብ ዒባዳ ከመሆኑ ጋራ የኢኮኖሚን የበላይነት በሐላል ሲሆን እጅግ በጣም አስፈላጊ ከመሆኑ ጋራ ሐላልና ሐራምን ሳንለይ በሰደቃ አጥበዋለሁ ዛሬን እናገኘው እንጂ ዋናው ይዘህ መገኘት ነው። በማጭበርበር የሰበሰብ ነው፣ በሰው እንባ የገነባ ነው፣ ከህሊናችን የተጋጨን ምክንያት የደረደርንለት ሀብት ሁሉ ነገ የምንለየው ነው። በጀናዛችን ስም ላይ የማይጻፍ ውዳቂ ነው። በቀጣው ዓለም ደግሞ የማንወጣው ተራራ ሂሳብ ነው። ዛሬም በረከት የተነፈገ የድካምና የጭንቅ የውጣ ውረዳችን ምክንያት ነው። ጃሂልያ ሰላም አልባ ነው።